ለጌታም ጌታ አለው በሰፈሩት ቁና መሰፈር አይቀርም ይባላልና ዝና እንግዲህ አቅም ባየባቸው በብሩክና በሞገስ ሲፈነጭ እንደነበረው ዛሬም እንግዲህ በሱ ላይ የሚፈነጭ ተልኮበታል ማለት ነው። መድብል እንግዲህ እሱ ላይ እየፈነጨበት ነው። ዛሬ በመድብል እጅ ገፍቶ በቁጥጥራቸው ስር ሆኖ ለሉላና ለሞገስም ነጻነትን የታወጀበት ቀን ነው። ሞገስም እንግዲህ ዛሬ ነጻነታችን የታወጀበት ቀን ነው፣ የናፈቀን ፀሐይም የናፈቀን አየርም እናገኛለን በማለትም ከሉላ በደስታ ፈነደቁ። እንግዲህ መድብል ዝናን አስሮ ብሩክ ያለበትን እንዲነግረኝ ካልነገረኝም ወደዛኛው ሸኝቼው እኔ ለመንግስት እጅ እሰጣለሁ በማለት ቆርጦ ተነስቷል ማለት ነው። እንግዲህ እጅ እግሩን ጠፍረው ብሩክ ያለበትን ንገረን በሚሉት ጊዜ እሱም ለመናገር ፈቃደኛ አይደለም። ምክንያቱም ይህ ነገር ከተናገረ እሱና ግብረ አበሮቹ የሚሰሩት ስራ ስለሚጋለጥባቸው ለመናገር ፈቃደኛ አይደለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ። እናንተም ከሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ምሳሌ ክፍል 88ን ይዤላችሁ መጥቻለሁ። እንደምታዩት ዝና በቁጥጥር ስር ውሏል ማለት ነው። ሲጎረርና ሲነፋብን እንደነበረ ዛሬም እንግዲህ እሱ ላይ የሚጎረር ሰው ተፈጥሮበታል። እንግዲህ ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባሮች ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ ማለት ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንደምታዩት እንግዲህ ከጌታም ጌታ አለው የሚባለው ነገር ዝና ላይ ተፈጽሟል ማለት ነው። ዝና ዛሬ ሲጎረርና ሲያናፋ እንዳልከረመው ዛሬ እሱ ላይ የሚያናፋበትና የሚጎረርበት ጥጋቡንም የሚያስታግስለት ሰው ተፈጥሯል ማለት ነው። እንግዲህ ዛሬ በመድብል እጅ ገብቶ በቁጥጥራቸው ስር እንደዋለና ብሩክን ያለበት እንዳፋጠጡት እንዲናገር እያደረጉት ነው። የእሱ ግብረ አበሮችም ኤፍራታ ላይ ዛቻ እያመጡ ነው። ኤፍራታ በዚህ ከቀጠለ ኤፍራታን በህይወት የመቆየት እድሏ በጣም አናሳ ነው። ምክንያቱም ዝና አንድ ነገር ከሆነ ለኤፍራታም በጣም ከባድ ነው። ዝና እንኳን አንድ ነገር ሆኖ ቢለቀቅም እንኳን የኤፍራታ ነገር ግን በጣም ያሰጋል። ኤፍራታ ፍራቻ ላይ ናት። የዝና ባልደረቦች ወደ ማህሌት በመደወል የተፈጠረው ሁሉ እየነገሯት ነው። ስልኩንም እንደተዘጋ ለጊዜው ኤፍራታ ጋር እንደሄደ ነግረዋታል ማለት ነው። ማህሌትም እንግዲህ ከግብረ አበሮቹ በመሆን ለኤፍራታ በጣም በቁጣ እየጠየቀቻት ነበረ። ምን እንደተደረገ ምን እንዳረገችው እየጠየቀቻት ነበረ። ኤፍራታን በፍርሃት ተውጣለች። ቀጥታ መድብል ጋር በመደወል መድብል እባክህ ዝናን ፍታው፣ እኔ ሊገልኝ ነው በማለትም መድብልን አግኝታ እየጠየቀችው እየለመነችው ነበረ። መድብልም ሊነግራት ሊፈታው ፈቃደኛ አይደለም። እኔን ስትገል ያልፈራሽ እሱ ሊገልሽ ሲል እንዴት ፈራሽ በማለትም ጠየቃት። እንግዲህ አሁንም ወደ ዝና የታሰረበት በመሄድ መድብልም አሁንም እየለመነው ይገኛል። እኔ ካንተ ምንም አይነት ነገር አልፈልግም፣ ወንድሜን ብቻ ያለበት እንድትነግረኝ ነው የሚፈልገው፣ ካንተ ምንም አይነት ኬዝ ጉዳይ የለኝም በማለትም አጥብቆም ቢጠይቀውም ሊለምንህ ቢለውም ነገር ግን ዝና ምንም አይነት ፍንጭ ሊሰጥ አልቻለም። ሊያንቀውም ሲል እንግዲህ ዳጣና ሞገስ ተው ምንም እንዳታደርገው ብቻ እናስጨንቀው የሆነ ቀን ይነግረናል በትዕግስት በማለትም መድብልን ማረጋጋት ጀመሩ። መድብል በጣም ተናዷል። ዝና ግን የቁጭት ሳቅ እየሳቀ ብትለቁኝ ይሻላችኋል፣ ካለቀቃችሁኝ የባሰ ነገር ይመጣባችኋል በማለትም ታስሮማ እያለ ይዝትባቸዋል። ነገር ግን መድብል እሱን ለመግደል ደቂቃ አይጨርስብኝም፣ ነገር ግን እሱን ከገደልኩ ሌላ ነገሮች ብዙ ነገሮችን ይፈጠራሉ። እኔ እስር ቤት ብገባም የወንድሜ ልጅ ትሰቃያለች። አሁንም አባቷንም ማታ እኔም እንደ አባቷ እያየችኝ ባለ ሰዓት ዛሬም ስታጣኝ ትሰቃያለች በማለትም ሀሳብ ውስጥ ገብቷል።
ዝናም እንደማይገሉት ስለሚያውቅ እንደው ምንም ባታረጉኝ ይሻላችኋል። አንተ የምትጨነቅለት በፊት እስር ቤት እያለክ የምትጨነቅለት አልነበረም። ዛሬ ግን ብዙ ከዙሪያ ያሉ ሰዎች የምትጨነቅላቸው ስላሉ አንድ ነገር እኔም ብትፈቱኝ ይሻላችኋል በማለትም አሁንም ማስፈራራቱን ቀጥሏል። ሞገስም በጣም ጭንቅ ውስጥ ገብቷል። ዝና ከተለቀቀ እንደማይለቃቸው ሁላቸውንም እንደሚያጠፋቸው ሞገስ ውስጡ ፈርቷል። ይህንንም እየተባለ መድብል ኪሱ ውስጥ ስልክ አወጣለሁ ብሎ የዝና የታሰረበትን ቁልፍ መሬት ላይ ጥለዋል። አስፈራርተውት ምን ብለውት ምንም ሊናገር ፈቃደኛ ባልሆኑ ጊዜ ተነስተው ይወጣሉ። ከዛ ከታሰረበት ቦታ መድብልና ሞገስ ይወጣሉ። ዳጣም እንግዲህ አንተ ምን አይነት ሰው ነህ በማለትም በዚህ ምላጭ ልቁረጥህ እንዴ ደምህን ላፍስልህ እንዴ እያለች ምላጭ አውጥታ ከኪሷ ስታሳየው እባክሽ ተይኝ በማለት በለሰለሰ ድምፅ ነይ ብሩክ ያለበት እነግርሻለሁ በጆሮሽ እነሱ ሳይሰሙ በማለት ከዛ እውነትህን ነው ኪድዬም በል በማለትም ስትለው የእውነት እነግርሻለሁ ላንቺ እነሱ ሳይሰሙ ላንቺ ብቻ እነግርሻለሁ በማለት ወደ ራሱ አስጠግቶ በጥርሱ ጆሮዋን ያዘው። በዚህ ጊዜ ዳጣም በጣም ጮኸች። መድብልና ሞገስ ውጭ ላይ ቆመው ስለነበር እየሮጡ ሲመጡ ልክ እንደ ጅብ ጆሮዋን ይዞ እያስጮኋት ነው። ከዛ ካስጣሏትም በኋላ ተነስተው ሁሉም ሶስቱም ወደ ውጭ ወጡ። ወደ ቤት እየተጓዙ እያለ ኪሱ ሲፈትሽ መድብል ቁልፉ የለም። ከዛ የት እንደጣሉትም ሲያስታውሱ እዛው ዝና ጋር እንደጣሉት አስታወሱ። ዝና ግን እየተንፋቀቀ ያንን ቁልፍ እንደምንም አንስቶ እጁ ላይ ያለውን ለመፍታት እየሞከረ እያለ መድብል በሩጫ መጥቶ ደረሰበት። ነገር ግን አሁንም ዝና የሆነ ግድግዳና የሆነ ጣውላ ስር እየተንፏቀቀ ተጠግቶ ብረቱን ለመፍታት እየታገለ ይገኛል። ሞገስ አሁንም ፍራቻ ላይ ነው። ኤፍራታ አሁንም ካሌብ የዝና ባልደረባ እየደወለ ወደ ማህሌት እየደወለ እያስፈራራት ነው። ማህሌትም ከነሱ በመጨመር እሷን ማስፈራራቷን ቀጥላለች። ሊገሉሽ ነው፣ አሁን ቢመጡ ሬሳሽ ነው ከዚህ ቤት የሚወጣው፣ የት እንደሆነ ንገሪኝ በማለትም ለኤፍራታ እያስጨነቋት ይገኛሉ። ነገር ግን እሷም ለመናገር በጣም ፈርታለች፣ ለመኖርም በጣም ፈርታለች። ሁለት ጭንቅ ውስጥ ገብታለች ኤፍራታ። በጣም ከባድ ነው ለኤፍራታ ይሄ ጊዜ። ዝና ቢሞትም ቢኖርም በአሁን ሰዓት ግን ለኤፍራታ በጣም ከባድ ሁኔታ ላይ ናት። ምክንያቱም ዝና ቢሞትም አትተርፍም፣ እሱ አይለቋትም። ዝና አንድ ነገር ቢሆን አይለቋትም። ዝና ቢፈታም ደግሞ አይደለም ኤፍራታን ይቅርና መድብልና ሞገስ ራሱ አይለቃቸውም። ከዛም አልፎ ሉላ እንኳን ለማስጣል ይታገላል ማለት ሉላ ራሱ ለእጁ ለማድረግ ይታገላል ማለት ነው። እና በጣም ከባድ ነው። ግን እስካሁን ድረስ ብሩክ ያለበትን ይህን ያክል ሲያሰቃዩትም ሲደበድቡትም ብሩክ ያለበት ለመናገር ግን ፍቃደኛ አይደለም። በጣም ከባድ ነው። ዝና ከተፈታ ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ቪዲዮ እናያለን ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄ መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሀሳብ አስተያየታችሁን ደግሞ በኮሜንት እጠብቃለሁ። ቪዲዮን ስትጀምሩ ላይክ እያደረጋችሁ እስከ መጨረሻ አድምጡት ማለት ነው። አመሰግናለሁ።